በሰላም በጤና ለእርዳ ዛሬ ደግሞ በምን አይነት አጀንዳ ነው የመጣው? አራህሙ ምንድን ነው እንደው እንዴ? ልትቧከሱ ነው? ምንድን ነው እንደዚህ እጅን አጠነፋፍሮ አንተስ መቅረብ ሰው ቤት ላይ ምንድን ነው ችግሩ? በእናትህ ኧረ በለው ምን ነው ጋሼ ኢብሮ ልትቦክሰው ነው ወለ ልትቧከስ ነው? እንደዚህ እጅን እንደዚህ አጠነፋፍሮ መንጣት። ኧረ ተው አህሙ ቤት እንግዲህ ቃለ መጠየቅ ሊደረግለት ኢብሮ ቀርቧል። ላለሁ አንዱን ፍቅረኛሽ ነበርኩ እያለ የሚለው ፈኪን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁ? እኔ ደህና ነኝ። በላይ ከበሽር በሰብስክራይብ እንዲሁም ቤቴን ትትገቡ ሞቅ ደመቅ ሸብረቅ አድርጋችሁ እንግዲህ እህቶቼ ገባ በሉ ብያለሁ። ሁላችሁም የአላህ እዝነትና የአላህ ረህመት አይለያችሁ። እኔ ለአላህ ብዬ እወዳችኋለሁኝ። ግን ያስቀይማችሁኝም እኔ ለአላህ ብዬ አፉ ብዬ ዝም ብዬ እኔም ለማንኛችሁም ጎሚ በማንኛውም ቤት አልይዝም። ግን ይሁን ተብሎ ግን እንደፊቱ ጓደኝነትና እንደ ማንኛውም ሰው አልቀርባችሁም ማለት ነው። ይሄው ተናግሬያለሁ። መጀመሪያ መግቢያው ላይ እንግዲህ ብዙ ማውራት አልፈልግም። ዛሬ የመጣሁት በአህሙና በኢብሮ። እንዴ ኢብሮ ምን ነው ሰው ጋር ትቧከስ ነው የመጣኸው? እንዴ ጡንቻህን እንደ እያሳየህ እንደ ማንኛውም እኮ ሰው ጅልባብ ለብሰህ ምናምን የለህም እንደ ጅልባብ። የመንግስት ሰራተኛ ነኝ አላልኩም እንዴ? እኔ የራሴ ስራ አለኝ። የኢትዮብ ጡረተኛ አይደለሁም። እንደገና ኢትዮብ አልከፈለኝም እስካሁን ድረስ ለእኔ ብለህ የለም ቀሌ ነው እንደ መክፈል እንደዚህ ገና ዲህን ታያሳይ መክፈል አለ እንዴ? ኧረ አንተም ደግሞ ጠና። እኛም ይሄ በስንት አመታችን የበላ ነው ገና የቀመስ ነው። ስለዚህ እንደምዬ ብዙ ያደክማል እኮ ኢትዮፕ ይሉት ማለት ነው። ምንድን ነው የምትለው? ላይክ ሸር ሰብስክራይብ በማድረግ እንግዲህ ገባ እያላችሁ መቀደመቅ ሸብረቅረቅ አድርጋችሁ ወገኖችዬ እዚህ ይመስላል የምላችሁ ሁሉንም ነገር እንግዲህ ወደ ጎን እየጀነቡ የኢትዮጵያ ዩቲዩበሮች ያው የተገናኙ ሙስሊሞች አንድ ላይ ሽው ብለዋል። ማሻአላህ ብያለሁኝ። ነገ ጧት ሮመዳን ሲፈታ አንቺ እናርገሽኝ ከመንጫጫቁ ይሄን ይመስላል። ወገኖች ላይክ ሸር ሰብስክራይብ በማድረግ እንግዲህ ገባ ብላችሁ ማቀሌ መቃ አድርጉኝ። ያው ሴቶቹ ፍጡር እየሰሩ አፍጥሩ በኔ ቤት እየተባባሉ ፍጡር እያደረጉ ነው። ግን እኔ አንድ የምጠይቃችሁ ነገር እህቶችን ፍጡር ሰጣችሁ ለሚስኪን ለሚበላው ለሌለው ስጡ ነው የተባላችሁት እንጂ ለጎን ዝህስ በራሳችሁ አፍጠራችሁ ኢትዮብ ላይ ለለቁት አይደለም። ያንን ደግሞ ኸይረ ስራ ተሰሩት ሸሸጋችሁ ቀኝ እጅ ሲሰጥ ግራ እጅ እንዲያያይ ተብሏል። ለሶሻል ሚዲያ ታይታ ሳይሆን ያንን ነገር የምታረጉት በዚህ አይነት ይመስለኛል። እጥሲ ጎበዝ ከነሰላም ወላሂ አንቺ እኮ ጀግና ነሽ እኮ ስትናገሪ። እና ተውት እናንተ ያንን ወደ ጎን ጀምሩትና ዛሬ አህሙ ኢብሮ ቤት እንግዲህ መስተንግዶ ተጠርቷል። አሁን ፍጥር ሰዓት ላይ ማለት ነው። አህሙ ያው እንግዲህ አንዴ አህሙ ባስከፋ ሰዓት ተጎድና ቆሜያለሁ ብለህ ያልከው ሰውዬ እንግዲህ ከአህሙ ጋራ ዛሬ ከችችችችች ብሎ ኢትዮቧን ልሸጥ ብላ ሰውት ያስከፋትና አህሙት ያስከፋት በጎኗ ነበር ነው ብላችኋል። እንግዲህ ምን እንደው ችግሩ የምናውቀው ጉዳይ የለንም። ላይክ ሸር ሰብስክራይብ በማድረግ እስቲ እንግዲህ ወጋ ቀቀቅ አድርጎት የኔን እንዴትና እጥሴ 100 ሺህ ክተቱኝና አዋርዱን ይዤ ብዬ እንደው ተኢትዮጵያ በኋላ ላኩልኝ ነው የምላቸው። ያው ወደ ኢትዮጵያን ብሄድ እንግዲህ አዋርዱን ወደ ዝላኩልኝና እንደው እሱን ይዤ እንደው ሶሻል ሚዲያ ላይ መጥቼ ግጭ ብዬ ላውራቸው ባካችሁ ላኩልኝ። እሱን አዋርድ ብዬ ነው መለቀው ማለት ነው።
ይምኪን ደግሞ አላህ ብሎን ይሄድና እዛውኝ ያንን አዋርድ ተቀብዬ እኔ ለራሴ ብዬ ያው እንግዲህ ተነስቼ በዚህ በቁመን በዚህ በውርደት በዚህ በርዝማኔ ገብቼ ያው ሀይ እላችኋለሁ ማለት ነው። እና ይሄን ይመስላል ወገኖች። እየወ በላይ ከበሽር በሰብስክራይብ ሲገባ ገባ እያላችሁ ወቅሬ ሸብረቅረቅ አድርጉ ቤት ያለላለሁ። ዛሬ ደግሞ ያው የመጣሁት በኢብሮና በአህሙ ነው። ምንድን ነው ካለመጠየቁ ጋሼ ኢብሮ ጅንን ያለው ብሎ እንዳውቁ ልቧከስ የቀረበ መስሎ ለጥል የቀረበ መስሏል ማለት ነው። ኢብሮ ግን እዚች መካከል ላይ ረጋ ያለው ነው የሰው ልጅ ጥሎ የሚወጣው ማለት ነው። እኔ የራሴ ወንድም ታንተ ባሳ ኃይለኛ ጀግና ነበረ ልንገርህ። ይቅርታ እና አላህ ይርሐመው ጀነተል ፊርደውስ አላህ ይወፍቅልኝ ወንድሜን። ያነሳሁት ባንተ ሁኔታ ላይ ነው። እንደንተ እንኳን እንደዚህ እንደው አለሁ ነፍሴ ብሎ አይደለም ነበረ ልንገርህ። ስንት ሰው ቢጠራቀም የእጁን ጫፍ የማይነኩት ጎበዝ ነበረ ወንድሜ ማለት ነው ልንገርህ። ግን ተው ብረት ተሸክመህ ያደነደንከውን ጡንቻ ማሳየት አይደለም። ያው ቢሆንም ባይሆንም ግን ረጋ በሌኔ ወንድምዬ። የተረጋጋ ነው ቅቤ የሚወጣው። እኔ በራሴ ያየሁትን የደረሰውን ነው የምነግርህ። ገባህ? የኔም የእናት ልጅ ተሱም ኃይለኛ ተሱም ጭግና ለሆነ ላሳር ነበረ። ኃይለኝነትን ሶሻል ሚዲያ ላይ ታይሆን ማሳየት እዛው በሆድሽና በራስህ ያዘ። በአሁን ሰዓት ኃይለኛ ነኝ ጀግና ነኝ ማለት አንገት ያስደፋል። ሁለተኛ አንገት ተመደፋት ወዲህ የኔ ወንድምዬ አገራችን በአሁን ሰዓት ላይ ሸሽጉኝ እንጂ ወይም የምትባልበት ሰዓት አይደለችም። የሀገራችን ሰው እንኳን ሰውና ዛፍ ያደርጋል። ገባህ? ዛፍ ታውቃለህ? ዛፍ ያደርጋል የሀገራችን ሰው ማለት ነው። ልሳኑ የሰው እንኳን የሰውና ዛፍ ያደርጋል የሚናገሩት ንግግር ማለት ነው። ማሻአላህ አይሉም። ለቅ ሸሸግ ብለህ አለሁ ብለህ ታይሆን ጡንቻህን እንዳሆነ ማሳየት ላይ ደስልሽ ረጋ ብለህ ምን መኖር ያለብህ የተረጋጋ ይወጣዋል ብለህ እኔ እንደምየውን ወድፎ እንደዛ አደረኩህ ኑር ላለሁኝ ደፋ ብለህ ይኸው እናንተ ሙስሊም ናችሁ። እናንተ በራሳችሁ እንደ ማንኛውም ሰው እንግዲህ ቁርአኑን ትቅሮ አትቅሮ የማውቀው ጉዳይ የለኝም። ያንን አንድ አላህ ይወቅላችሁ። አህሙ ግን የሶሻል ሚዲያውን በዚህ አይነት ተጠቅሞ ጀግንነት ይዟል ማለት ነው። እናንተም እንደሱ ኸይር ስራ እየሰራችሁ እንደሱ እንደ ማንኛውም ሰው ገባ ብላችሁ ብዙ ነገሮች አሉና ያው እንደዚህ አድርጋችሁ ሶሻል ሚዲያ መጠቀም ማለት ነው። በሀገራችን ላይ ብንገባ እኔ ልንገራችሁ በሀገሬ ላይ ብገባ ግን እኔ ለኸይር ስራ ነው እንጂ በብዛት የምታገለው የአሜን ያክል ያው እንደ ሴትነቴ ለሌላ ብዙ ነገሮች ይከብዳል ማለት ነው። ኸይር ስራ ግን ለሰው ኸይር ነው። ያንን ደግሞ በሶሻል ሚዲያ ላይ የሚታዩ የማይታዩ ነገሮች አሉ። ውስጥ ለውስጥ ለራሳችሁ ይሄን እየታችሁትን የምታረጉት አላችሁ። ደግሞ ሶሻል ሚዲያ ላይ የምታወጡት ያንን ነገር ደግሞ ለምንድን ነው? ያንን ሰው ወይንም እንዲረዳ ወይንም ደግሞ የሆነ ችግሩ እንዲቀረፍለት ይሆን ነው ማለት ነው እንጂ እንግዲህ ኢብሮዬ ዛሬ እምቧጅንን ያለው አማራው ብሎ ከአህሙ ጋር ቃለመጠየቅ ሊደረግለት ገጭ ብሏል። አዎ ከባትንስ እንደ መካነ ሰላም አሬት አንቺ ተንኮለኛ ተይ ዝም በይ አንቺ ሚጥሚጣ። አንቺ እኮ ተንኮል ታሰብሽ ወላሂ የምትናገሪው እንደ ቀላል አትናገሪም። በወርልቅ ባመሽ ለቃቂ በልብስ አከበርሽኝ ተቤት ልቀቂ ብሏል። እንዲሁም ኸይር ስራ ስሩበት። ወላሂ እውነቴን ነው። ሶሻል ሚዲያውን ኸይር ስራ ተጠቀሙበት። ማንኛችሁ እኛ እናንተን አይናችንን መልገጠልን አህሙን ባይ ይሻለኛል ኸይር ስራ ስለሚሰራ ማለት ነው። ወላሂ ሀቂቃተን ማለት ነው። የአህሙን ሶሻል ሚዲያ በከታተል ይሻለኛል። ለምን ኸይር ስራ ላይ ስላለበት
ቁርአን የሌላቸውን ሰዎች ዝሁዱ አግዞ እዚህ ቦታ ላይ እንደዚህ ይሄ ነገር የላቸውም ትባል እንደዛን ክርተት ብሎ አዋራ ለአዋራ ሄዶ ቀያምቴን ጠጥቶ ሂዶ ቁርአን ያደለ ጎበዝ እስከሆነ ድረስ ጀግና ነው። በጣም አድናቂ ነኝ አህሙ እዚሁ መካከል ላይ። እናንተም ደግሞ ሶሻል ሚዲያውን ጀግንነት አሁን ማሳየት እኔ ገንዘብ አለኝ፣ እኔ ባለ ቅዋ ነኝ፣ እኔ ባለ ስራ ነኝ፣ እኔ በቃ ብዙ ነገር ተመናገር ጀግንነታችሁ ድንገራችሁ ቅዋችሁም ጀግንነታችሁ ምንድን ነው? ኸይረ ስራ ላይ መሳተፍ ብቻና ብቻ ነው። ኸይረ ስራ ላይ አበርክቱ፣ በርክቱ። ሌላው ተቀሪ ይቀራል፣ ዱንያ ነው። ይሄንን የምለው እንግዲህ ለሁላችሁም ነው፣ ለአንድ ለኢብሮ አይደለም። እዚች ላይ ኢብሮ ደግሞ ይሄ በሶሻል ሚዲያ ላይ ሰው መገፈታተርና ጀግና ነኝ ማለት ይቅርብህ፣ እውኝ ሸሽጉኝ ይመጣል ብሏል። ይሄን ያልኩበት ብዙ ነገሮች ስላለው ነው የኔ ወንድም፣ እሺ ስለማቅ ነው። እውኝ ሸሽጉኝ ይመጣል ይሄን ያልኩት እኔም የእናቴ ልጅ አላህ ይራህመው ጀነተል ፊርደውስ አላህ ይወፍቅልኝና ኃይለኛ ጀግና የተባለ ሰው ነበረ። ግን የሰው ልሳንና የሰው ምላስ ይቀጥፋል። ለዛ ነው እሺ ጀግንነት አለው እኔ እንዲህ ነኝ አትበል ማለት ነው። ጡንቻን እየሰቀሰቅ አታሳይ። እንደኔ መክኔሳ ያው ዝም ብትል ይሻልሃል። እንደኔ መክኔሳህን ይዘህ ዝም ጀግንነትህን በልብህ እንጂ ትደርስብህ ያ ሰው እንጂ ወይንም ደግሞ አንተ እኔ ጥጥ ያልኩ ጀግና ነኝ ብለህ መታየት የለብህም ልልህ ነው። ይሄን ደግሞ ብዬ ስላልኩህ እንዳትቀየመኝ። ያው የሰው ልሳን ሰውን የሚያደርቀውን በወንድሜ ላይ ስላየሁ ያን ልንገርህ ብዬ ነው፣ በዚሁ ላይ ማለት ነው። ያው ብዙ ነገሮች የእኛ ሰዎች እየቆራረጡ ለሰው ማድረስ ይወዳሉ ብዬ ነው። ቁርጥ እችል እንደዚህ ተናግራ ነበር። እስቲ ቆርጠን በሶሻል ሚዲያ ላይ እናውጣት። እስካሁን ድረስ ያው ድምጤን እንኳን ቆርጣችሁ አላወጣችሁ። ብታወጡትም ደግሞ የሚያማኝ ሰው አይደለሁ። እንቅጯን ነው የምናገረው። እንቅጯን ገባሽቼ ለማንም ለማዋሸት አልፈለግም። እና ይሄን ይመስላል። አህሙም ኢብሮም እንግዲህ ለአላህ ብላችሁ አፍ በሉኝ። ያው ፈኪን ተንከባከቧት። ምስኪን ናት፣ ልጅ ናት፣ አንድ ፍሬ ልጅ ናት። ወላሂ በጣም ለምንድን ነው ይቺ ልጅ ብዙ ነገሮች ያሳለፈች ሰው ስተሆነ ድረስ ያንን ጫና እናንተ ደግሞ ጫና እየሰጣችሁ በንግግር እንትኗን አይምሮዋን ዝቅ ለማድረግ አትፈልጉ። አይዞሽ ተጎንሽ ነን በሏት። አህሙም ማንኛችሁም ኢብሮና አህሙ ጋር ነው ንግግር አመታዬ አፍላፍታ ካፍታ የተናገሯት እንጂ ኢብሮ ምንም መልስ አልሰጠችህም። ጀግና ናት ወላይ በጣም ጀግና ሰው ናት። አንተ ግን የእሷን ቀላል ጎን ገብተህ ልትናገር ቁመህ ነበረ። እሷ ግን መልስ አፍላፊ ለመናገር ስላልፈለገ ጸጥ ብላለች። ዝምታ መልስ ነው ብላ ነው።